ሰላም ጤና ይስጥልኝ። እንደምን አላችሁ ክቡራና ክቡራት ቤተሰቦች። ቪዲዮ አፕሎድ እንዴት አድርገን ቪዲዮ አፕሎድ እናደርጋለን? ዛሬ የምንመለከተው ቪዲዮ አፕሎድ ማድረግን ይሆናል። ጉግል ክሮም ገብተን ዩቲዩብ ቻናላችን እናብራለን። ዩቲዩብ ቻናላችን ከገባን በኋላ አስቀድመን የምንጭነውን ወይም አፕሎድ የምናደርገውን ቪዲዮ በዴስክቶፕ ላይ ወይም በሚመች ዶክመንት የሚሻለው ግን ፊት ለፊት ዴስክቶፕ ላይ መጀመሪያ ማዘጋጀት ይኖርብናል። በመቀጠል በዩቲዩብ ቻናላችን በላይኛው በኩል 3 ነጥብጣቧን በመንካት የዩቲዩብ አፕሎድ ማድረጊያዋን እንነካለን። በዚህ ገጽ ላይ እንደምትመለከቱት በፔጁ በስተቀኝ በኩል አሮው የሚነካት እሷን ክሊክ እናደርጋለን። እቺን ክሊክ ስናደርጋት አፕሎድ ቪዲዮን ክሊክ አድርገን በቀጥታ ወደ ፔጁ ልከናል። ያም አሮ ያለው አንድ ሌላ ፔጅ አመጣን። ይሄ ፔጅ ዋናው አፕሎድ የምናደርግበት ቦታ ነው። አሮ የሚያመለክተን ሴሌክት ማድረጊያዋ ነች። እቺን ሴሌክት የምታደርጊያውን ክሊክ ስናደርጋት በቀጥታ ወደ አፕሎድ ወደምናደርግ ቪዲዮ ይልከናል ማለት ነው። አሮዋ በቀጥታ ወደ ላይ ትወጣለች። አሁን ሴሌክት ማድረግ ነው። አሮ የምንመለከትበትን ሴሌክት ማድረግ ነው። እደግመዋለሁ። አሁን አሮዋን ተመልከቷት። አፕሎድ ቪዲዮ የምትደርግበት ቦታ አሮዋ፣ ከዛ አማራጮች አሉ። ከአማራጮች ውስጥ አፕሎድ ቪዲዮ እንነካለን ማለት ነው። አፕሎድ ቪዲዮ ላይቭ የምንገባበት አለ፣ ክሬት ፕሌሊስት አለ። አፕሎድ እናደርጋለን ማለት ነው። አሁን በቀጥታ ያን ክሊክ ስናደርገው ወደ ፔጁ ልከናል። ፔጁ የሆነው ይችን ሴሌክት ማድረጊያዋ ነች። ሴሌክት ስናደርገው በቀጥታ ወደ አዘጋጀነው ዴስክቶፕ ወይም ወደ ዶክመንቱ ይልከናል ማለት ነው። ከዛ ዶክመንት ውስጥ ገብተን የምንፈልገውን አፕሎድ የምናደርገውን ቪዲዮ እንመርጣለን። ቢቻል ዴስክቶፕ ቢሆን ይመረጣል። ዴስክቶፕ ላይ ቢሆን አሁን ይሄ ዴስክቶፕ ላይ ነው ያለ። ዴስክቶፕ ላይ ቀጥታ መግባት ነው የሚሻለው። ዴስክቶፕ ነው ከሌሎች ወደ ውስጥ ገብቶ ከመፈለግ። በዋናነት ግን የምናዘጋጀውን ቪዲዮ አስቀድመን አርዕስት ብንሰጠው የተሻለ ነው። ምክንያቱም አፕሎድ ካደረገው በኋላ መጀመሪያ እዛው ላይ ያለውን አርዕስት ነው ቅድሚያ የሚሰጠው። ስለዚህ አስቀድሞ አርዕስቱንም መጻፍ አስፈላጊ ነው። እዛ በኋላ ሄዶ ዲስክሪፕሽን ላይ አርዕስት ከመጻፍ አስቀድሞ የምንፈልገውን ዲስክሪፕሽን ላይ በቀጥታ ያስገባልናል። እና ዛሬ ከነዚህ ውስጥ አማራጮች አንዱን ለሙከራ ያክል አፕሎድ እናደርጋለን። አሁን አንድ የቤተ ክህነት አጭር ቪዲዮ አፕሎድ እናደርጋለን። እንመልከተው። ከዛ ኦፕን የምትላለች እንመርጥ። ሴሌክት እናደርግና ኦፕን የምትለዋን እንመርጣለን። ኦል ፋይል መሆኑን ቼክ እናደርግና ኦፕን ስናደርገው በቀጥታ ቪዲዮውን አፕሎድ አደረገልን ማለት ነው። አፕሎድ አምጥቶ ስሙን በቀጥታ መጣልናል። ዲቴይል የሚለው ላይ በቀጥታ እንገባለን ማለት ነው። ዲቴይል ዲስክሪፕሽን ያው ታይትል አለ። ታይትል የመጀመሪያው አቡነ ናትናኤል የሚል አረብኛ ጸሎት የሚል አለ። አሁን እኔ እሱን ነው ለጊዜው ያደረኩት። ከስር የሳቸው አርዕስቱ እንዳለ አለ። ዲቴይሉን ዋናው የመጀመሪያው ስህተት ሲኖር ዲቴይል ላይ ቀይ መብራት ያበራል። ምልክቶች አሉን። አሁን በቀጥታ አፕሎድ ያደረግነው ቪዲዮ እዚህ ላይ መጥቷል። አፕሎድ እያደረገው ነው። እዛው ላይ ታግ አብሮ አለ። ለአንዳንድ ቪዲዮ ላይ ታግ ላድርግላችሁ ብሎ የሚያስመርጠን ታግ አለ። ከተቻለው አርዋ ላይ ታጉን ራሱ እንዲመርጥልን እናደርጋለን። ስናደርግ ብዙ ታጎች አደረገልንና ላይ እንደምታዩት ዲቴይል ላይ ቀይ ሆነ። ስለዚህ ትክክል አይደለም ማለት ነው። ያ ማለት ቪዲዮ አርዕስቱ ከ100 ፊደላት በላይ
100 ካራክተር ብቻ ነው የሚፈቀደው፣ ግን ከ100 በላይ ይሆናል። አሁን በቀይ ምልክት አደረገው። አሁን ብዙ ጊዜ የምንሳሳተው እዚህ ላይ ነው። ስለዚህ ይህን ከ100 ካራክተር እንቀንሰዋለን ማለት ነው። ፊደሉን ብዛቱን አቡነ ናትናኤል ምናምን የሚለውና ሌሎች ታርጌት የተደረጉትን እንቀንሳቸዋለን ማለት ነው። ስንቀንሰው ትክክል አሁን ቀይ የበራው ይጠፋና እንደገና ሌላ በትክክል ያለው ይመጣል። ላይ ዲቴሉን እንመልከተው። ያው ቀይ በርታለች፣ ዲቴሏ ቀይ በርታለች። ከስርም እንዳለ ነው። አሁን ዲቴሉን ስንቀንሰው 100 ካራክተር ስናደርገው ስንቀንሰውና አሁን ያ ቀይ የነበረው ኖርማል ሆነ ማለት ነው። ታች የምንጽፈው እዚህ ላይ ያለ ቻናላችን እንዲህ ብለን ይሄ ቼክ ማድረጊያው ነው። አፕሎድ ያደረግነውን ቪዲዮ እዛው ላይ ያሳየናል። እስኪ እንመልከተው። አፕሎድ ያደረገው ይሄን ነው። አሁን አፕሎድ እያደረገው ያለ ይሄ ነው። አፕሎድ እያደረገ ያለው ቪዲዮ ይሄ ነው። ከዛ በመቀጠል ከታይትሉ ውጪ ታይትል ጽፈናል። ከዛ ዲስክሪፕሽን ነው። ዲስክሪፕሽን ሁለት አይነት ዲስክሪፕሽን አለ። አንደኛ ቻናል ዲስክሪፕሽን አለ፣ ቻናሉን ዲስክራይብ የምናደርግበት። ሁለተኛ ቪዲዮ ዲስክሪፕሽን አለ። ቻናል ዲስክሪፕሽን ስለ ቻናሉ ሁኔታ የኔ ቻናል እንዲህ አይነት ነው ብለን የምንገልጽበት ሲሆን ቪዲዮ ዲስክሪፕሽን ደግሞ ስለ ቪዲዮ የተቀረጸው ስለ እንደዚህ ጉዳይ ነው የሚል ነው። ከዛ ሶስተኛ ወደ ታች ወርደን ቪዲዮ ሊንክ አለ። ይህ በሰማያዊ ነገር የምታመለክቱት ቪዲዮ ሊንክ ነው። ይህን ቪዲዮ ሊንክ ቀስ አድርገን አነስተን ወስደን ከዲስክሪፕሽኑ ጋራ እናስገባዋለን ማለት ነው። ከዛ በቀጥታ ዲስክሪፕሽኑ ውስጥ ሲገባ ሰዎች ሲመለከቱት በቀጥታ ሊንኩም አብሮ የመታየት እድል አለው። ቪዲዮ በሰፊ የመታየት እድል ይኖረዋል ማለት ነው። አብዛኛው ጊዜ በዲስክሪፕሽን ውስጥ ከሚገቡት ነገሮች አንዱ ቪዲዮ ሊንክ አለ። የዩቲዩብ ቻናሉ እያንዳንዱ እሱ በገባ ቁጥር ቪዲዮ የመታየት እድሉ ሰፊ ይሆናል ማለት ነው። ቪዲዮ ዲስክሪፕሽን አንዳንዴ ዲስ ቪዲዮ አባውት ብሎ ስለ ቪዲዮ ትንታኔ የሚጻፍበት ነው። ቪዲዮ ዲስክሪፕሽን ኦልሬዲ አይተናል። ታይትሉን አይተናል። ላይ ታይትል አለ፣ ቪዲዮ ከታች ቪዲዮ ዲስክሪፕሽን አለ። ከዛ ኮፒራይት ቢኖረው ይህ ዲቴል ላይ እንደምታያቸው ሶስት ነገሮች ውስጥ አንዷ የኮፒራይት መሆኑና አለመሆኑን ይነግረናል። አፕሎድ አድርገን አፕሎድ ይሁን ብለን ክሊክ ከማድረጋችን በፊት ራሱ አፕሎድ አድርጎ እስኪጨርሰው እንጠብቀዋለን። ከዛ እሱ ኮፒራይት ካለው ኮፒራይት እንዲህ ነገር አለው ብሎ ይገልጻል፣ ያሳያል። እዚህ ቪዲዮ ላይ አብሮ ኢንድ ስክሪን ማስገባት ይቻላል። ኢንድ ስክሪን ማለት ቪዲዮዎቹ ከታዩ በኋላ ቀጥሎ ያለው ቪዲዮ እንዲታይ ይሄ ቪዲዮ ከዚህ ጋር ነው ብሎ ሌሎችን እንደማስተዋወቅ ስለሆነ ቪዲዮ ዲቴል እንዲታይ በጣም ስለሚረዳ ቪዲዮ ስክሪን መጠቀሙ እጅግ በጣም አማራጭ ያለው ጉዳይ ነው። ስለዚህ አሁን ያየነው ቪዲዮ ስክሪን ነው። 4 መምረጥ ይቻላል። 4ቱን ከመረጥን በኋላ 4ቱን በየቪዲዮ መጨረሻ ላይ 20 ሰከንድ ሲቀረው እነሱን ያቀርባቸዋል ማለት ነው። አሁን ይኸው ስለ ኮፒራይት ኖ ኢሹ ይላል። እንደምታዩት ኮፒራይት ኖ ኢሹ ነው የሚለው። ቼክ ኮምፕሊት ኖ ኢሹ ካለን መጨረሻ ላይ ሄደን ቪዲዮውን እንዲቀጥል ሰሚት እንለዋለን። በቀጥታ ሰሚት ያደርግልናል። ሰሚት ያደረግነውን አማራጭ ያደርግ ይመጣል። ፕራይቬት ነው፣ ፐብሊክ ነው፣ ቪዲዮ አንሊስትድ ነው ያስመርጠናል። የኛ ምርጫችን ፐብሊክ ይሆናል ማለት ነው። ፐብሊክ ከሆነ በቀጥታ ነው። አንሊስትድ ከሆነ ሰዎች በሊንክ ውስጥ ብቻ ነው የሚገቡ ማለት ነው። ፕራይቬት ከሆነ ደግሞ ግለሰቡ ብቻ ነው የሚመለከተው ማለት ነው። ስለዚህ የኛ ምርጫ ፐብሊክ ነው። ከፐብሊክ ከመረጥን በኋላ
ቪዲዮውን መቼ ልልቀቅልህ ይላል። በሚፈልገው ሰዓት ጊዜ እናንተ ከሳምንት በኋላ አስቀድማችሁ ወይም ከ3 ቀን በኋላ ወይም ከሰዓት በኋላ እናንተ ጊዜ ቅድመ ተከል ማስተካከል ያን ካስተካከላችሁ በኋላ ቪዲዮውን ኦሬዲ ተጭኗል። በፈለጋችሁት ሰዓት እሱ ይለቀዋል። እዛ መጨረሻ ላይ ክሊክ ማድረግ ነው። ይሄን ክሊክ ስናደርገው በቀጥታ ቪዲዮውን ይጭነዋል ማለት ነው። ከዛ በፊት ግን ሰዓት አለ። እንደምታዩት ሰዓቷ በመቼ ሰዓት ነው? ኤኤም ፒኤም አለች። በዚህ ኤኤም በዚህ ፒኤም 3 ፒኤም 4 ኤኤም እናንተ ሰዓቱን ማስተካከል ይቻላል። ባስተካከላችሁ ሰዓት ልክ እሱ ተቀብሎ እናንተ ባስተካከላችሁ ሰዓት ቪዲዮውን ይለቀዋል ማለት ነው። አሁን በቀጥታ ቪዲዮውን ጫነው ማለት ነው። ጭኖታል። ይህ አሁን የተጫነው ቪዲዮ ነው። ያው በቀጥታ ወስዶ የተጫነው ቪዲዮ ከዩቲዩብ ቻናላችን ፔጃችን ላይ ያመጣዋል ማለት ነው። ኮንቴንት ውስጥ በመግባት የጫነውን ቪዲዮ መግባትና ማየት እንችላለን። ያው ሾርት ቪዲዮ ነው የተጫነው። ይህ ሾርት ቪዲዮ ቅድም ያየነው አቡነ ናትናኤል አረብኛ የሚለው ነው። ቪዲዮውን በትክክል ጭነናል። አሁን ለእይታ ቀርቧል ማለት ነው። ክቡራን ቤተሰቦቻችን እናመሰግናለን። ሼር፣ ላይክ፣ ሰብስክራይብ አድርጉ። ደህና ሁኑ።